ሰላም ቲክቶክ እንዴት ናችሁ? ከሱፐር ማርኬት ከተለያየ ቦታ የገዛቸውን ነገሮች አሁን አሳያቸዋለሁ፣ ምን እንደሆኑ ዋጋቸውን ምናምን እነግራቸዋለሁ እና የቱ ጨምረዋል የቱ አልጨመረም እንደነበረው ያለው የቱን የሚለውን አንድ ላይ እናያለን። እንዳላሳስታችሁ ለዛ ነው ረሲት ያዝኩት። መጀመሪያ ከሱፐር ማርኬት የገዛሁትን እኔ ከምን እንጀምር? ከዳቦ ዳቦ ጣፋጭ ዳቦ ነው። ስላይስ ብሬድ ነው። 100 ብር ነው የገዛሁት። ለምንድን ነው ግማሽ ነው ልትሉ ትችላላችሁ። መንገድ ላይ አንድ አባታችን ነበሩ ከሳቸው ጋር ተካፍለና ካርያቸው ነው። ኤኒዌይስ 100 ብር ነው ጣፋጩ። ያኛው ግን ኖርማሊ 80 ብር ነው። ጣፋጩ ከሱፐር ማርኬት ነው ብዙ ጊዜ የምታገኙት። አንዳንድ ቦታ አንዳንድ ቤከሪ ሃውስ ታገኙታላችሁ፣ ግን ሁሉም ቦታ ላታገኙ ትችላላችሁ። ሌላ ደግሞ የዚህ ዋጋ በጣም ያስገረመኝ የአትክልት ቅቤ ወይም የገበታ ቅቤ ነው። አረም ከተሳሳትኩኝ እዚህ ጋር የምታዩት ዶሮ ነው። ታችታ ለዶሮም ይሆናል ብሎኛል። ኤኒዌይስ ይነጠራል ስላቸው ተረዲ የሆነ ነው የሚነጠር አይደለም፣ እንደዚህ ነው የሚጠቀሚ ብሎኛል። 1 ኪሎ ነው ይሄኛው። የዚህ ዋጋ በጣም የገረመኝ 604 ብር ነው የ1 ኪሎ ቅቤ ዋጋ ማለት ነው። ሌላ ደግሞ አይ ቲንክ ይሄኛው የመጣሁትን ላሳያችሁ። ዩገርት ስትሮበሪ ነው። የፍሌቨር ዩገርት ነው እና ይሄኛው ማለት ነው ትንሽ ጨምሯል። ትንሽ ሳን ጨምሯል ነው ማለት በቀደም 112 ብር ነበር፣ አሁን ደግሞ 121 ብር ገብቷል ማለት ነው። ሌላ ደግሞ የቀነሰ ነገር እዚህ ጋር አለ። ቲማቲም ይሄ እንኳን እንዳላሳስታችሁ ሚኒ ቲማቲም እኔ በጣም ነው ደስ የሚለኝ። እንዲህ ብቻውን የምበላለው ከሰላጣ ጋር የሚወድ ሰው ማለት ነው። ብቻውን ደስ ይለኛል ትንሽ ይጨዋል። ኤኒዌይስ የዚህ ዋጋ በቀደም 100 ምናምን ብር እንደገዛው ነው ማስታውሰው። አሁን ግን ቀንሷል፣ 63 ብር ነው። ወይኔ ሚክስ አድርጌ ይሆን አላውቅም፣ ግን 100 ምናምን ብር እንደነበር ግን አምሹር አስታውሳለሁ። እና እንደዚህ ይመስለኛል ጋይስ። እስቲ ቪዲዮን ገብቼ ለማየት ሞክራለሁ። ግን ኤኒዌይስ 63 ብር ነው እንደዚህ ሙሉ ማለት ነው። ሌላ ደግሞ ፒናት በተር ወይም የለውዝ ቅቤ ደግሞ የዚህኛው ዋጋ ስንት ነበር? አሁን የዚህኛው 256 ብር ነው። ሌላ ደግሞ ስኳር አለ። ከሱፐርማርኬት የገዛሁት መጀመሪያ ስኳር ብራውን ሹገር ነው። ብራውን ሹገር ሁሉም ቦታ አታገኙትም እና ከዛ ነው ኖርማሊ ነጭ ሹገር ከሱቅ ነው የምገዛው። ግን ይሄኛው ብራውን ሹገር አጋጣሚ ሳይ ስለምወደው ብድግ ያደረኩት እና ስንት ግራም መሰላችሁ? 500 ግራም ነው። የዚህ ብራውን ሹገር ዋጋ ደግሞ እንዳላሳስታችሁ 200 አይደለም፣ ልክ ነው ጋይስ፣ 212 ብር ነው ማለት ነው። የኢትዮጵያ ምርት ነው በነገራችን ላይ እያየሁት ነበረ። ምርቱ የት ሀገር ነው? የኢትዮጵያ ነው። ሌላ ከሱፐር ማርኬት የገዛሁት ነገር ስኳር ድንች ነው። ስኳር ድንቹ በጣም የሚያምረው ከእንትን ላይ ይሄ በቀደም ከዱንካን ላይ ገዛው ያልኳችሁ እሱ ትንሽ የተበላሸ ነገር ነው ማለት እንትን ስትሉት ስጠብሰው ምናምን የተበላሸ ነው እና ብዙም አሪፍ አልነበረም። ኤኒዌይ የስኳር ድንች ዋጋ ደግሞ 59 ብር ነው። 57 ብር ነው ይቅርታ። ሌላ ከሱፐር ማርኬት የገዛው ኪከምበር ነው። ኪከምበር ካያችሁት ፓኬጁ ከበላይ ይለያል። ይሄ ፕላስቲክ ነገር ነው፣ ያኛው ፂፂ ነገር ነው። ግን ይሄ ሚኒ ኪከምበር ነው። ይሄም የኢትዮጵያ ምርት ነው። ምርቱን አይቼዋለሁ እና የዚህ ዋጋ አልጨመረም፣ ተመሳሳይ ነው። በቀደምም 162 ብር ነበር፣ አሁንም 162 ብር ነው። ሌላ ደግሞ ከፍሩት ቤት ኦርደር ያደረኩት ነው። ደክሞኝ ስለነበር አልኩኝ ኖርማል ኦርደር ነው ያደረኩት። ኦርደር ማድረግ ይቻላል። ስትሮበሪ 200 ብር ነው። ከዚህ በፊትም 200 ብር ነበር፣ አልጨመረም። ሌላ ደግሞ ሙዙ በቀደም እንደተበላው የምታውቁት ይሄን ስታይ ነው። ይሄ የምታዩት 1 ኪሎ ሙዝ ነው እና በጣም ብዙ ነው። በዛ ላይ የሚያማምር ሙዝ ነው። ሙዙ እንኳን 80 ብር ነው። በቀደም በዛ ነው የገዛሁት። ሁለቱም ኦርደር ሳደርግ 280 ብር ነው የከፈልኩት። ሌላ የሚቀረው ከሱቅ ኦርደር ያደረኩት አለ። ከሱቅ የገዛሁት እዚህኛው ኦርደር ያደረኩት የእጅ መታጠቢያ ሳሙና ስትሮበሪ ፍሌቨር ነው። ሽታው በጣም አሪፍ ነው። በነገራችን ላይ 100 ብር ማለት። ሌላ የገዛሁት ነገር አለ። እዚህ ላይ ተሸክሜ ማምጣት ስለማችል ካሜራውን አብጬ ላሳያችሁ። ይላጽሮ ካሜራው ሌላ የገዛሁት ውሃ ነው። የጃር ውሃ ነው። የጃር ውሃ ሁለት አይነት ዋጋ ነው ያለው። ይሄን የገዛሁት 100 ብር ነው። ግን ጃሩ ከሌላችሁ ለጃሩ 450 ትከፍላላችሁ። መጀመሪያ ግን 550 ጃሩ 450 ውሃው 100 ብር 550 ከፍዬ ነው። አሁን ግን አንዴ ጃሩ ስላለኝ መቀየር ብቻ ነው። በቃ ውሃ ስትሉ ጃሩን ሰጧቸዋላችሁ፣ ውሃ ይሰጧቸዋል። እንደዚህ ሌላም ጊዜ ኦርደር ስታደርጉ ጃሩን መቀየር ነው። ኢትዮጵያ ያሉ ሰዎች ያውቃሉ። አይ ቲንክ ውጭ እንዴት እንደሆነ ረስቸዋለሁ። ግን ኤኒዌይስ 100 ብር ነው የጃሩ ውሃ ዋጋ ማለት ነው። ይህን ይመስላል ጋይስ የአስቤዛ ዋጋ ኢትዮጵያ ውስጥ በአሁኑ ሰዓት ያለው ሁኔታ ይህን ይመስላል። ያው ከሱፐር ማርኬትም ከፍሩትም የገዛውበትንም ኬት እንደገዛውም እየነገርኳችሁ ነው። ዋጋዎችንም እና እኔ የምገዛውን ነገር እያሳያችሁ ነው። ኤኒዌይስ እናንተ አካባቢ ላይ ዋጋዎቹ ስንት ናቸው ንገሩኝ። ወይ ደግሞ በጣም ሰርፕራይዝ ያደረጋችሁ ኢትዮጵያ በጣም ርካሽ ነው ብላችሁ የምታስቡት ኢትዮጵያ ውስጥ እና እናንተ ጋር ደግሞ ውድ የሆነውን ነገር ኮሜንት ላይ አሳውቁኝ። እወዳችኋለሁ።